ከሁለት ወራት በኋላ የሚጀመረውን የ2026-27 የእንግሊዝ ፕሪሚየር ሊግ ጨዋታዎችን በነፃ ቻናል እንዴት መከታተል እንደምንችል በዛሬ ቪዲዮ ከእናንተ ጋር ዲስከስ እናደርጋለን። ስለዚህ ባለፈው ሳምንት ጁን 19 ፍራይዴይ በወጣው መርሃ ግብር መሰረት የሁሉም የእንግሊዝ ፕሪሚየር ሊግ የ2025-26 የጨዋታ መርሃ ግብር ይፋ ሆኗል። ስለዚህ እንደምትመለከቱት በዚህ ጋር የእንግሊዝ ፕሪሚየር ሊግ የአርሰናል፣ የማንቸስተር ዩናይትድ፣ የቼልሲ እና የሲቲ ሙሉ የጨዋታ መርሃ ግብር እዚህ ጋር እንደምትመለከቱት ነው። ከሱ በተጨማሪ ደግሞ ሁሉም የእንግሊዝ ፕሪሚየር ሊግ የአመቱ ሙሉ ጨዋታ መርሃ ግብር ይፋ ሆኗል። ስለዚህ ጁን፣ ጁላይ፣ ኦገስት 21 ፍራይዴይ ነው የሚጀምረው የእንግሊዝ ፕሪሚየር ሊግ የመጀመሪያ መክፈቻ ጨዋታ አርብ ዕለት እና እንደምትመለከቱት እዚህ ጋር መርሃ ግብር ወጥቶለታል። ስለዚህ እኛም እንደ ባለፈው አመት በትንሽ ክፍያ መተድ እና ሙሉ በሙሉ ነፃ በሆኑ በቲቪ ቻናል አማራጮች እንዴት የቀጣዩን አመት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ከሱም በተጨማሪ ዩሮፓ ሊግ እንዲሁም የሌሎች ሊግ ጨዋታዎችን እንዴት መከታተል እንደምንችል በዛሬ ቪዲዮ ዲስከስ እናደርጋለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይሄ ቻናል ኤምፒ ቴክ ነው። በዲሽ እና በኳስ ቻናል ዙሪያ በየቀኑ እንዲሁም በየሳምንቱ አዳዲስ አፕዴቶችን እዚህ ጋር ስለምንለቅ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ከዚህ በተጨማሪ ደግሞ የቴሌግራም ቻናሎችን በመቀላቀል በየሳምንቱ እንዲሁም በየቀኑ አዳዲስ የኳስ ቻናል መረጃዎችን በዛ በቴሌግራም ቻናል በየቀኑ አፕዴት እናደርጋለን። ስለዚህ የቴሌግራም ቻናላችን ተቀላቀሉ። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ ማግኘት ትችላላችሁ። ስለዚህ ከሱም በተጨማሪ ደግሞ የቴሌግራም ቻናላችን በመቀላቀል አዳዲስ ሶፍትዌሮችን ማግኘት ትችላላችሁ። ሙሉ የኳስ ቻናል መረጃዎችን ማግኘት ከፈለጋችሁ የቴሌግራም ቻናላችን ተቀላቀሉ። በቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ለመከታተል እኛ ፈርስት በዚህ ሰዓት አማራጭ ብለን የያዝነው ጂሴክ ስፖርት ነው። እንደምታውቀው ባለፈው ዓመት ጂሴክ በአመርቂ ውጤት ተጨርሷል። አሪፍ በሆነ ኳሊቲ እና አንዳንዴ ያው ፕሪ ቻናል ስለሆነ ትንሽ ጥራት የማውረድ አጋጣሚ ነበር። ሆኖም ግን በአሪፍ ሁኔታ ጨርሷል። ስለዚህ ጂሴክ ስፖርት አሁንም ሁነኛ የሆነ አማራጭ ነው። ስለዚህ ጂሴክ ስፖርት ለቀጣይ ዓመት አሪፍ አማራጭ ሆኖ ይመጣል። በዚህ ሰዓት እንደምታውቁት ፒቱፒ ተዘግቷል። ስለዚህ በፒቱፒ ምክንያት ትንሽ ዶላር ስለሚያስቸግር የጂሴክ ስፖርት ዋጋ ሊጨምር ይችላል። ምናልባት ግን ፒቱፒ ከተስተካከለ የጂሴክ ስፖርት ዋጋ አሁን ካለበትም ሊወርድ ይችላል ማለት ነው። ስለዚህ ጂሴክ ስፖርት ፈርስት ቲንግ ነው፣ ፈርስት ቾይስ ነው። ኔክስት ምንድነው 24 ስፖርት አለ። እሱም ደግሞ እንደ ጂሴክ ስፖርት በትንሽ ክፍያ ነው። በክፍያም አንጻር ከጂሴክ ስፖርት ይሻላል፣ ትንሽ ነው። ሆኖም ግን ያው ሳተላይቱ ከጂሴክ ዘሴም ነው፣ በተመሳሳይ ፍሪኩዌንሲ ነው የሚሰሩት፣ ዘሴም በሆነ ሳተላይት አቅጣጫ ነው የሚሰሩት። ስለዚህ ጂሴክ ስፖርት እና 24 ስፖርት ሪሲቨር ሁለት ላላችሁ በጣም አሪፍ ናቸው። ቢኮዝ ኦፍ በተመሳሳይ ሳተላይት በተመሳሳይ ዳይሬክሽን በተለያዩ ሪሲቨሮች መጠቀም ትችላላችሁ። ከሱም በተጨማሪ ደግሞ ባለፈው ዓመት በመሀል እየመጡ እየጠፉ ቢሆንም አንዳንድ ጨዋታዎችን ሲያስመለክቱን ነበር። የሀሳት ላይ አንዳንድ ቻናሎች ጌሚ ስፖርት፣ አሪዞና ፉትቦል ኤችዲ ምናምን ባለፈው ዓመት ትንሽ ጨዋታዎችን ሲያስመለክቱን ነበር። እንዲሁም ለቀጣይ ዓመቱ ለ2026-27 የአውሮፓ ቻናል ጨዋታዎችን ሊያስመለክቱን ይችላሉ። ለቀጣይ ዓመት ደግሞ የሀሳት ላይ እንግዲህ የሀሳት አይታማም እንደምታውቁት ያው ላለፉት ዓመታት የኳስ ቻናሎችን ሲያስመለክተን ነበር። ስለዚህ ለቀጣይ ዓመት አዳዲስ የኳስ ቻናል ፍሪ የሆኑ ቻናሎች ወደ ስርጭት ይመለሳሉ ብዬ አስባለሁ። ስለዚህ አዲስ መረጃ እንደተገኘ እኛም ሼር ስለምናደርግ የቴሌግራም ቻናላችን ተቀላቀሉ። በዚህ በቴሌግራም ቻናላችን እኛ በየቀኑ ሁሉንም የኳስ ቻናል መረጃዎችን ሼር እናደርጋለን። ስለዚህ አንድም ቀን ፖስት ሳይደረግ አይውልም በቻናላችን ላይ። ስለዚህ የኳስ ቻናል መረጃዎችን ማግኘት የምትፈልጉ ካላችሁ የቴሌግራም ቻናላችን ተቀላቀሉ። ከሱም በተጨማሪ የጂሴክ ስፖርት ሰርቨር ማስሞላት የምትፈልጉ እኛን ማናገር ትችላላችሁ በቴሌግራም ቻናላችን በመቀላቀል። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ መጀመሪያ ላይ ማግኘት ትችላላችሁ። ከሱ በተጨማሪ ኤምፒ ቴክ ብላችሁ ሰርች በማድረግ የቴሌግራም ቻናላችን መቀላቀል ትችላላችሁ። በቀጣይ በአሪፍ መረጃ በኳስ ቻናል መረጃ እንደሚመለስ ተስፋ አድርጋለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ። ዋጉዋን